ያልሽው? ኖ እንዳትነካው እንዴ! ስልክህን ልትሰብረው ነው በራስህ። ውድ እኮ ነው። ዋው ስማ አንተ የኛውን ብለዋታል። ይሄም በጣም ስድብ እኮ ነው። ይሄኛው ለቁርስሽ ነው እንዴ? ይዤ ነው የምሄደው። ማንም አይበላም። አዎ ለይ ቢባስ አንድ ያለችኝ ሙዚየም ልትበሉብኝ። ኧረ ለማንም እንደት ምግብ ምናምን ከቀመስኩ ስንት ቀን የመሰላችሁ? በጣም ቆየብኝ። በጣም አይ እንደዚህ አይነት ምግቦች ነው መብላት ያለብሽ። እንደዚህ እንዳለ አንተን በልሃለሁ ምግብ በቀን ቤት ፀሐይ እንደዚህ ሲነካኝ እኔ አልችልም። እኔ እንደዚህ ልቤ እየተሰበረ ስለ ድምፄ ነው የሚያስበው እኮ። እኔ ማንም አይወደኝም። ማንም ምን እያየሁኝ እኮ ነው። ይሄ ሰዓቱን አይተዋል አላየሁም። እዚህ ቤት ውስጥ እቺ ልጅ ብቻዋን ትሙት። እንደዚህ ሁሌ በሰዓት እየደወላችሁ ፖም የመሰለች ልጅ እያየናት ማለት ነው። መንደሪን መሰለች እንዴ። ሰላም ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ ቤተሰቦቻችን ደህና ናችሁ ወይ? እንዴት ናችሁ ወይ? አላችሁ ወይ? እንደሷን ኮሜንት ላይ አለ በሉ። እሺ ኮሜንት ላይ እንዴት ናችሁ? ደህና ናችሁ? እኛ አለን እግዚአብሔር ይመስገን። እናንተም እንግዲህ በያላችሁበት ሰላም ጤና ደህና እንደሆናችሁ ባለ ትልቅ ተስፋ ነን እና እንድትሆኑም ደግሞ ትልቁ ምኞታችን ነው። እኔ ተንኮል ምናምን አናውቅም። እሷ ናት ተንኮል መስራ ብላ ጠራችኝ። አሁን እኮ እኔ እንደዚህ እኮ አጠገብ አምኜ የተቀመጥኩት ይሆን ወንድሜ ነው አላሸሸው ብዬ ነው እንዳልሸጠርኩብሽ። ትጠነቁላለህ አንተ ከሚጠነቁል ሰው በላይ አሁን መጀን። ኧረ ተረጋጋ። በዚህ ምሽት የምር ነው ምፈራ። የምር ነው። እኔ ሀብታም መሆን ፈልጋለሁ። ኧረ እባክህ እና ጀምራ። ጥሩ ቢዝነስ ነው። ያውላችሁ አሁን በቅርብ ጊዜ ሀብታም ከሆነ እንግዲህ በእርሶ መጀን ብሎ ነው ሀብታም ከሆነ ማለት ነው። በቃ ጠርጥሩ። እኔ ብቻ ነኝ በላቤ ሀብታም ከሆንኩ ማመን ያለባችሁ። ከተጫወትኩባችሁ ዛሬ የምንጫወትባቸው ይበልጣል። ያንቺ ሀሳቦች ኧረ አይደለም። እኔ ባይዘዌ ማለት ለስለስ ያለች ነገር እንዲያው ፈታ ብታደርግ ነው። አንተ ግን ስማ ተንኮል በቃ ጥጉን ነው ታውቃለህ። እና እንግዲህ ዛሬ እንግዲህ በፕራንክ ነው የመጣ ነው። እውነት ለመናገር ያው ሰሞኑን እናንተ ፈታ ዘና ለማድረግ ወገባችንን አስረን እንደዚህ ቀጭ ምናምን እያለን ያለ ነው ማለት አላልክም አንተ ወንድ ነው ተረድቻለሁ። እሱ ፈርጠ ምን ያለው እኔ ደግሞ ቋቀጭ ነው ሂልጫማ እኔ ማጎንብሽና አያቶኜ ሂልጫማውን የቀረኝ በቀጣይ ቪዲዮ አስረዋለሁ። ቋቀጭ ቋብ እያለው ቀጭ ነው የቀረኝ። ኧረ ዛሬማ እንጫወትባቸዋለን። ባይዘዌ ሀሳቡ ምናምን በደንብ አብራርቼ አልነግራችሁም፣ ግን ፕራንክ ላደርጋቸው ነው። ፕራንክ እንደሆነ ካወቃችሁ ሌላው ይበቃል እና ሁለቴ አሁንም ነግሬያችሁ በኋላ ከምታዩት በኋላ አብራችሁ ፈታ ዘና እንደምትሉበት አልጠራጠር። ግን እንዳይመጡብን ሲጀመር እሺ እንከያዘው። አንተ እስከዛ ድረስ አውራቸው፣ እኔ ላምጣ። ያው እኔ ሁሌ ፍራንክ ሳደርግ ማቴሪያሎች ይኖሩኛል፣ አጃቢ ግብአቶች በቃ ልክ የሆነ ምግብ ምሰራ ባለሙያ እኮ ዊንቅጥ የሚል ባለሙያ ላምጣ። ነቃ እንዴ በእናትሽ ግን አንዴ በእርግጠኝነት እነሱም አይገባቸውም፣ እኔም አልገባኝም። ዊንቅጥ ምንድን ነው? ጌታ ትርጉሙን አላውቀውም፣ ብቻ ግን እንትን ይመስለኛል ሆነ ምንቅ እንዴት ምትል መሰለ ምን ምትመነቃቀ ዛሬ አንቺ ማለት ነው። በኋላ አንቺ እንግዲህ ውድ ቤተሰቦች ማለት ነው እኔ አሁን እየፈራሁ ያለሁት እኔም አብሬ ፕራንክ እንዳልደረግ ነው። ምክንያቱም የፕራንኩ ሀሳብ በጣም ገራሚ ሀሳብ ነው። በጣም የሚያስቅ ነው። የምሬ ነው የምላችሁ። ይህን ቪዲዮ ስጀምሩ ደግሞ ሁላችሁም ላይክ፣ ሼር፣ ሰብስክራይብ በማድረግ ጀመሩ። እንደዚህ ፈታ የሚያደርግ ቪዲዮ ሲኖር ምናምን ደግሞ ለወዳጅ ዘመዶቻችሁ ሼር ማድረግ። ያው እናንተ ስቃችሁ ብቻ ራስ ወዳድ መሆን ራሱ ጥሩ አይደለም እና ሌሎች ጓደኞቻችሁም ወዳጅ ዘመዶቻችሁም ፈታ ማለት አለባቸው። ሼር አድርጉ። ግን ሰብስክራይብ ማለት አሁን አንዳንድ ጊዜ በተደጋጋሚ የእኛን ቪዲዮዎች ስታዩ ጊዜ አይምሯችሁ ላይ ይህንን ሰውዬማ ሰብስክራይብ አድርጌዋለሁ ብላችሁ ልታስቡ ይችላላችሁ። ግን ምናልባት ወይ ከኛ መሀል የሆነን ሰው ካልሆነም ደግሞ
ይሄንንም ቤት ሰብስክራይብ ያደረጋችሁ ሊመስላችሁ ይችላል፣ ግን ሰብስክራይብ አላደረጋችሁም። ነጭ ከሆነ አጥፉት፣ ሰብስክራይብ አድርጉና የደውል ምልክቷን ተጫኑ እና ሰሞኑን ግብአቶች እየመጡ ነው። ሁለተኛ እንዲሳካልን ነበር አንተ እኔ ራሱ ሲጀመር ድፍረቴ እንዳይመጡብን ግን በቂ ነው። ለማስመሰል ይሆናል። ትንሽ ምናምን ካነሰ ደግሞ ቆይ ሌላ አመጣለሁ ላለው ማለት ነው። እነሱ ከመጡ ግን ማለት ነው ካሜራ ምናምንማ እንደዚህ አሁን ካሜራማን ይዞ ከሆነ ይነቃል። እንግዲህ በቻይንኛ ወደ ቤት ሂድ እያለች ነው እዛ ጋር ደብቀው። ለማንኛውም ተነስና እናስተካክል ምናምን ሴታፕ ምናምን በመጋረጃው በቃ በመጋረጃው ይቀይራል። አሪፍ ነው። አላስጠጋም አሁን አለ ኒኮ ፕራንክ ሳደርግ አሁን ማለት ነው ልክ ሲመጣ ይህንን እያጠፍክ ነው ያለው እንካስ ከአስር በላይ ሁላ አሁን ይኸውልህ ድምፄ ምናምን ለመቀየር እሞክራለሁ። አልችልም። እንደዛ አይደለም። እኔ ተገርፌ ያደኩት ግን እሞክራለሁ። እስኪ እችላለሁ። አንተ ነው ትይዞ ለመሞላቀቅ እንዲመች ሙቀቱን አልቻልኩትም። አይስዌር ከባድ ነው። ግንቦት ስለሆነ ይሄ ሜይወር ምናምን ትንሽ ከባድ ነው ሙቀቱ። ሰላም። ኦ ማይ ጋድ ጠፍተህ ነበር በጣም። እንዴት ነህ? ሰላም። እንዴት ናችሁ? ምን አልከኝ? አይሰማም ድምፅህን። እስኪ ከፍ አድርገው። ምንድን ነው የልትሄጂ ነው የምታጣጥፍ በዚህ ሌሊት በሰባት ሰዓት? እኔ አልቻልኩም። አስረዳቸው እስኪ። ልትሄድ ነው? ምንም ማስረዳት እኮ አያስፈልግም ማለት ልትሄድ ነው ማለት ልትሄድ ወስና ልብሷን እያስተካከለች ነው። ቶሎ ቶሎ ቢያንቺ አሁን በዚህ ሰዓት ምንድን ነው የምታስተካከለው? የት ነው የምትሄደው? 7 ሰዓት ነው እኮ። በጣም ነው። አዎ በጣም ነው የሚያስደብር። የምር በጣም ነው የሚያስደብር። እንደዚህ ሰፊ የሆነ ቤት ውስጥ ብቻዬን መኖር በጣም ነው የሰለቸኝ። እና ታዲያ ማግባት ነው አካል ነው ደግሞ ትንሽ ቤት እንከራያለን። ምንድን ነው በጣም ነው የከፋኝ። አንተ ግን አትረዱኝም። ኧረ እኔ ተረድቼሻለሁ። ሂጂ ብዬሽ የለ እንዴ? ማልቀስ ለምን? አንተ ምንድን ነው የምትላት? የት ነው የምትሄደው? ያማል እንዴ? ማልቀስ ለምን? ሲጀመር ለምንድን ነው ማለት ነው? ህይወት እኮ አጭር ናት እኮ። አስተካኪ ልብስሽን። አላለቅስም። እኔ አልቃሻ ሴት አይደለሁም በፍጹም። እንባዬን ጠርጌ ነው የምነሳው ከመሬት። የት ነው የምትሄጂው? ኖ ማንም ሰው ምንም ዶንት ተች አለቻችሁ እኮ። ዶንት ተች እንዴ ዶንት ተች እኮ። የት ነው የምትሄጂው? ቦርሳዬን እኔ ሰው ሲነካብኝ አልወድም። እንደዛ አታውሪ ሄለን። አልወድም፣ ይጨንቀኛል። ከእነዚህ ሰዎች ጋር በምንድን ነው እኔ መግባባት የምችለው? እራሱ ግራ ገባኝ። በምንድን ነው የምግባባው? እኔ በጣም ተረጋጊ። ቆይ እንዴ አንተ ምንድን ነው ሂጅ የምትላት ደግሞ? ያማል እንዴ? ሰዓቱን አይተዋል አላየሁም። እዚህ ቤት ውስጥ እቺ ልጅ ብቻዋን ትሙት። እንደዚህ በሰዓት እየደወላችሁ ፖም የመሰለች ልጅ እያየናት ማለት ነው። መንደሪን መሰለች እንዴ? እንደዛ እያወፈርኩ ነው ያለሁት። በዛ ላይ እንደዚህ እኔ በዚህ ጭንቀት እኮ ነው ጭንቀት ስትረስ። ማንም ሊረዳኝ አይፈልግም። አንተ ነው የተረዳኝ ነው ወንድም።
አንድ ነጠላ እናስቀድስ ብላችሁ ምንም ማለት ማንኛውም የትም አትሄጂም። ምን ችግር አለ? ዋናው ፍቅር ነው። አሁን ስሚ ተረጋጊ። ለማንኛውም ልቤ በጣም እየተሰማኝ ነው ያለው። ውስጥ የምርሽን ነው? በጣም እየተብከለከለ ነው ያለው። እሱማ ያስታውቃል እኮ ፊትሽ ራሱ ልክ አይደለም። ስሜቴ ራሱ እየተቀያየረ ነው። ማናቸውም ቢሆን አይረዱኝም። ኧረ ጭራሽ እንዴ ደግሞ ገና መጥቶ ራሱ ተረዳል። ስንጠይቅህ አላውቅም ነው ያልኩህ። ምንድን ነው? የት ነው የምትሄደው? ሂድ ትላለህ ዝም ብለህ በዚህ በ7 ሰዓት አላውቅም ነው የምትሄድበት እኮ አይደለም ዋናው መሄዷ ነው። መሄድበት እኮ እኔ አላውቀውም፣ ግን እንዴት ነው ሀሳቤን መግለጽ አልችልም ነው አላውቀውም። ግን ደግሞ ይሄ እንዴት ነው እግሬ የወሰደኝ ያደረሰኝ ቦታ ለመድረስ ካልተረዱሽ ብዙኖቹ የተረዳውሽ እኔ ይሻላል። ሂጂ በቃ ችግር የለም። ልብስሽን ምንድነው ማለት በጣም ነው እንትን እያልክ ምንድነው የደበራችሁ? እኔም አልገባኝም። ምን ደበራችሁ ነው? ድምፅሽ ምን ሆነ ነው? ዋት ሃፕን ንገራት እስኪ። ከድምፄ እኔ እንደዚህ አንተ ደግሞ ምን ያውንኩን ዋት ሃፕን ያ ሶ ኪዩት እኔ እንደዚህ ልቤ እየተሰበረ ስለ ድምፄ ነው የሚያስበው እኮ። እኔ ማንም አይወደኝም። ማንም ምን እያየሁኝ እኮ ነው። ሂጂ ሲጀመር ስለ ድምፅ ነው መጨነቅ ያለበት። ይሄ የልጅነት ወዝሽ ሲበላሽ እያየ ዝም ማለት እሱን ነው እኮ። የት ነው የምትሄጂው? የልጅነትህ ነው ወዟን የምታገኝበት ቦታ ነው የምትሄደው። የት ነው እሺ ወዝ ያለው? በዚህ ሰዓት ከዚህ ቤት መንገድ ላይ ቢሆን ወዝ ይገኛል። እዚህ ቤት ነው ወዝ የሚጠፋው። ስለዚህ ለብቻሽ ሞትሽ እኮ። ምን ነው ከሌሊቱ 7 ሰዓት ሰው አይሄድም ያላችሁ ማን ነው? አይደለም እኔ እቺን አገር ለቅቄ ነው የምወጣው ዛሬ። የትም በባቡርም ቢሆን በባስም ቢሆን እሄዳለሁ እኮ። አስተካኪ የሚቀር ነገር ሌላ ነገር ካለ ይዘሽ ሂጂ። በጣም ነው የከፋኝ። አንድ ሰው እንኳን አይረዳቸው እነዚህም አይረዱኝም። እኔ ራሱ እንደዚህ ምናምን አንተ ወንድም ነህ? የምን ወንድም ነህ? እንደውም ምን ወንድም ነህ? ምንድን ነው እያልሽ ያለሽው? በጣም ግራ እያጋባሽኝ እኮ። ዶን ክራይ እኔ እረዳሻለሁኝ፣ ችግር የለውም። በጣም ነው የምትረዳት። አምሬ የት ነው የምትሄጂው በዚህ ሰዓት? አልተረዳሁሽም አይደለም እኮ አልተረዳኝም። እንደዚህ ነው የምትሸኘኝ? ተጋቢላው እስቲ ጠጋቤለት እስቲ ያወራሽ። የት ነው የምትሄጂው በዚህ ሰዓት? ምን ተፈጥሮ ነው? እኔ ችግር እንዳስረዳ ነው አይደል የምትፈልገው? አንተም ሰማሽ ችግር። እሺ ስማ፣ እኔ ማለት ነው አማርኛ ራሱ እንደዚህ አዴት እያጠረሽ ነው እያየሁት ነው። እሱ ነው የምልህ ያጥራል። ዝምብለሽ ከገባው ሞክሪ። እንዴት ነው ይሄ ቤቱ ፈረስ ያስጋልባል። ባለፈው እዛ ፈረስ ሰፊ ነው አይደለ? ላይክ እንደዛ ያስጋልባል፣ ሰፊ ነው እና ፈረስ ይምጣልሽ። ፈረሱ እንኳን ይቅርብኝ፣ እፈራለሁ፣ ልቤን ያስደነግጠኛል። ብዙ አይደለሁም ፈረስ ላይ እና ግን ቤቱ ሰፍቶ ነው ያልሽ ነው። ቤቱ ስለሰፋ ብቻዬን ደበረኝ፣ ተጨናነቅኩ፣ ዲፕሬሽን ውስጥ ገባሁ። ነው እንደዛ ሆነብኝና በቃ ቤት እንፈልጋለን። ኖ እንደዛ ነው። እንደዚህ አይነት ነገር አልፈልግም። ሌላም ቤት ብታገኝ ላይክ እንደዚሁ እኮ ነው። አሁን በዚህን ሰዓት ስንት ሰዓት ነው? ከምሽቱ 7 ሰዓት ነው አይደለ? በዚህን ሰዓት መሄድ ነው የምፈልገው። የት ነው የምትሄጂበትን ሰዓት ታውቂ? በቀን ብሄድ ፀሐይ ፀሐይ ማጠቆረሽ እኮ። ፀሐይ ፊትሽን አበላሸው። የተረዳኝ አንተ ኧረ በእናትሽ ይቅርብሽ። ጆሲሽ አብስል መሆን ለፈንጂ በጣም ተጎዳች። ፊቷ እንዳለ ጠቆረ እኮ። አንተ በፊት እኮ አንተን ነበር የምትመስለው። ቆይ እኔ ያልገባኝ ነገር ማለት ነው ለማየት ማሳሳል በጣም እንደ አፕል እኮ ነበር የምትመስለው። ቤት ደብሮሽ ነው? መውጣት ነው የምትፈልገው? ልንገርህ መጀመሪያ አሁን በቀን ብሄድ ፀሐይ እንደዚህ ሲነካኝ እኔ አልችልም። አዋራውስ ያ እሱም አለ፣ ግን በአስፓልት መርጬ ለመሄድ እንኳን ፀሐዩን አልችልም። እና አሁን ግን ብሄድ ንፋስ እንደዚህ አየር ግን የፀሐይ ክሬም የተቀባሽ አይደለም ፊትሽ ላይ? እየተቀባው አይደለም። እኔ አልጠቀምም እንደዚህ አይነት ነገር። ቆይ እኔ ያልገባኝ ነገር ማለት ነው እንደዚህ ለብሰሽ ነው የምትሄጂው?
የት ነው የምትሄጂው እንደዚህ ለብሰሽ? አሁን ቆይ እንደዚህ አለባበሴ ነው። ኦ ማይ ጋድ አለባበሴ ምናምን አትበይ። እንደዚህ ተለብሶ በ7 ሰዓት የት ነው የሚሄደው? ልብስሽን ቀይሪ፣ ጫማሽን ምናምን አድርጊ። ኦኬ ምግብ መጣው። ቆይ ዶሲ ወንድሜ በጣም ትልቅ ሰው ኧረ በእናትሽ አስታወሰሽ። አንተ ደግሞ ምግቤን ቅድም አንተን አቅፍ ያለው አሁን እሱ ቴንክ ዩ ወንድሜ ቴንክ ዩ ሶ ማች። ምግብ ምናምን ከቀመሱ ስንት ቀን የመሰላችሁ? በጣም ቆየብኝ። በጣም አይ እንደዚህ አይነት ምግቦችን ለመብላት ያለብሽ እንጀራ ዶንተች እንጀራ ምናምን ብዙ አይደለም። ኧረ በለ እንጀራ ጨጓራሽ ሽሮ ምናምን አያስፈልግም። ተንይልሻል። ለዛ ነው እኮ እንደዚህ ጠቀርኩት። ቢያንስ ሙዝ ለፊት ጥራትሽ ራሱ አሪፍ ነው፣ ይመልስልሻል። ይፊትሽ ውሃውን ልክፈትልሽ። ኧረ ተረጋጋ። አንተ ምን ያውንክ ነው? የተባረከ ይሁን ለፊቴ ጥራት እንዲሆንልኝ የተባረከ ቢልአፊያ ቢስኪ ከሆነ ያልገባኝም ቤቱ ነው ምግቡ ነው ፀሐይ ነው። በዚህ ሰዓት ለምን ማውጣት ይሻላል? ሁሉም ነው። ሶስቱም እስክበላ ድረስ አስረዳቸውን። እየበላው ማውራት አልወድም። ብዙ አይደለም እንደዚህ አይነት ነገር ላይ ቤቱ ለምግቡ 3 ምንድነው? ሐመር ውሃ ነው አንቺ በአማርኛችን። እሺ ኤ ቤቱ፣ ቢ ምግቡ፣ ሲ እንዳለ ልብላ። ኖ በቃሽ። ኖ እንዳለ ባንዴ ልብላ። ኖ ዶንት ዱ ዛት በቃሽ። አይስዌር በቃሽ። የምር አረ እንደተረጋሽ በሰው ፊት ጀመር። ሴት ልጅ በቃ እንደዚህ ነው የምትበላው። በቃ አይ ጨርሼ ነው የምበላው። ረቦኝ ነበር። አንቺ በቃሽ በሰው ፊት ከዚህ በላይ እንደዚህ እንዳለ አንተን በልሃለሁ። ምግብ ከሌለ ቤት ወተን እንጋብዝሽ። እራት ምግብ የለሽም እያለኝ ነው። ቸግሮሻል እያለሽ ነው። ኧረ ፈጣሪ እምባዬን አታምጣው። እንዳለቅስ ነው የምትፈልገው እንዴ? በጭራሽ ዶን ክራይ። እንደዚህ አይደረግም። ልቀቀኝ እባክህ። ሙዝ እንደዚህ አይበላም ይላታል። ደግሞ አይሰማም ድምጽ። እንዳለ ነው የምበላው። እንዳለ በለዋለሁ። ኧረ እኔ እኮ ነው ይሄን ብላ አንተ ይሄን ብላ በጣም እንትን አልክ። ይሄን ብላ አንተ ስድብ ነው የሚመስለው። በስነ ስርዓት ብላ ብትለኝ ብላ እሱ ስማ አንተ የኛውን ብላ አሳለ። ይሄን በጣም ስድብ እኮ ነው የሚመስለው። ይሄኛው ለቁርስሽ ነው እንዴ? ይዤ ነው የምሄደው። ማንም አይበላም። አንድ ያለች ሙዝ ልትበሉብኝ። ኧረ ለማንም እንዳታበይ። ለመጣው ጫማ ቀይረኝ ነው። ጎበዝ ቀይረሽ ነው የመጣይሽ። በዚህ ሰዓት አይወጣም እኮ። አንተ ምንድን ነው የምትላት? ልሂድ ይሄ ምን የሚባል ነገር ማለት? ከማን ጋር ነው የምትሄደው? ገና የምትሄድበት ቦታ ካገኘች ነው እንጂ እስካሁን ድረስ ብቻዋን ነው የምትሄደው። ይደብራል እንዴ? ምን አይነት ጥያቄ ነው? ዋው ነይ እስኪ ግቢለት። በቃ ፋሽንን አንቺ ኑሪያት። በቃ በጣም ካትወቅትች ያለሽ ማለት ነው። አንቺ ጎበዝ ነሽ ለካ። የሳይ ባይዘወይ እናንተ ፋርነት ሊመስላችሁ ይችላል። ይሄ ግን ፋሽን ነው። ፋሽን ዋው! ቃሉ ቡቲክ ራሱ እንዳንቺ አለበሰም እንጂ ኦ ማይ ጋድ ይኸውልሽ አንቺ እዚህ ከኛ ጋር ሆነሽ እንጂ ያደጉት ሀገር አውሮፓ ምናምን ብትሆኝ በዚህ ያለባበሰሽ እሻለ ወርቅ ሜዳሊያ ምናምን ፕራንካ ቾፕራ ምንም ፊልም አሰራም። አንቺ ነሽ መሰሪው እንዳለ አምሬ እንደዛ የለበሰም። ወይኔ ይሄ ደግሞ ጆሮ ጌጥ በጣም እያስቸገረኝ ነው ያለው። ምን አይነት ጣጣ እንደሆነ አላውቅም። ዛሬ እውነቴን ነው የኔ ቀን አይደለም። ኡፍ ይላል።
ቀንሽ አይደለም ዛሬ ወይ ቀለም እንትን ምናምን የሚያደርግልኝ ሰው እንቅጠር እንዴ? ምን ይሄ ጆሮ ጌጥ ያ ደስ ይለኛል ካገኘህልኝ። ምንድነው ሁለት አይነት ጆሮ ጌጥ የምታረጊው? ኧረ ተረጋጊ። ዶንት ታች ሚ ፕሊዝ ብራዘር ዶንት ታች ሚ ብዬሃለሁ። እኔ ስልካችሁን እስቲ ስልክህን ስጠኝ፣ እስቲ ስልክህን ስጠኝ። ወይ በዚህ ማለት ስልክ ኖ እኔ በኔ አልፈልኩም በሌላ ሰው ያ ምን ልሰጣ ነው? ያ ስልክህን አንካ ልከለክለኝ እንዴ? እንዴ ኦኬ ቴንክ ዩ ቴንክ ዩ ቴንክ ዩ። እዚህ ጋር ነው እኮ እዚህ ኖ እኔ እንደተመቸኝ ማድረግ እችላለሁ። ሲጀመር እኔ ፋሽን ተከታይ እስከሆንኩ ድረስ አዲስ ነገር ክሬት ማድረግ እችላለሁ። በቃ ክሬቲቪቲ በዚህ ገንዘብ ነው። ለምንድን ነው የምትገድፋት? ለሻም ብቻ ጃማ እንዴ ፋሽን ላይ እኮ ማለት ነው ክሬት ማድረግ ነው አዲስ ነገር። ያ እነሱ ግን ፋርነት ነው የሚመስላቸው። ኦኬ ያ ማያቆሽ ሚያቆሽ ያ ሚያቆሽ ያ 2030 አብዲት እንደነገና ሳይደርስበት ይደረሳችሁ እንደዚህ አትልይ። ዋው ምን ነው ከመተ ተቺበታለሽ አንተ ምንድነው ዋው ምናምን የምትለው? እንደዚህ አይጥ መስላ ፈትልኝ እባክህ። እኔ ነገር እያስቸገረኝ ነው። በዚህ ሰዓት አጥቶችም ቁጣ ቷ ተቋቁላ ትተኛለች። የትም አትወጣም። ትክክል ነው። እሺ በልደም በዚህ ሰዓት የትም አትሄጂም ታውቂያለሽ እንዴ? በቃ ቷ ተቋቁላ ትተኛለች። የትም አትሄድም። በሰባት ሰዓት ጅል ነው እንደኛ ሰዓት እዚህ አገር ላይ ፍሪደም ምናምን ነፃነት የሚባል ነገር የለም። የሰው ስም ነው ለምንድን ነው ነፃነት ነው? እንዴ እቺ ልጅ ተጨንቃ ትሙት። ኤሪክ እያየህ አትፈንዳ እኮ ብዙ መፍትሄ ያለው ይሄ አሪፍ ነው። ምንድን ነው ይሄ ልብስ ከማች አረበና ሻዲስ ትሪቀባሽ ነው እንዳትነካት እንዴ። ስልክህን ልትሰብረው ነው በራስህ። ውድ እኮ ነው ይሄ ስልክ። እሺ ለምንድን ነው ያንተ ቢሆን ውድ ነው። እኔ ያንተ ነገር እንዲባልሽ አልፈልግም። ኦ ማይ ጋድ እዚች ጋር መስመሯ ከዚህ እንደዚህ ወደዚህ እዚህ ጋር እንትን ይከረብሻል። ዋው የህንዱ ላክሻ በተሳቢ እንዴ ኦኬ። እኔ እኮ ስትነግረኝ የተረዳ አይመስለኝ ነበር። ሲጀመር እንትኖች እኔ እንድከፋ ምክንያት የሆነኝ ነው በጣም አሙሬ አረበና እኮ እንድከፋ ምክንያት አትሁነኝ ፕሊዝ። በቃ አርጊ በቃ ግን ያየሽ ነው እንዴት የሆነ አላየሽም መሰለኝ። አይ በደንብ እዩ። አየሽ እኔ ማን እንዴት አባሽ ነው የምታምሪው? አሁን ቆይ ፎቶ ተነሽ ለኢንስታግራም ቶሎ በይ ፎቶ ላንሳሽ። ልቀባ ሶ ኪዩት እንዴት ነኝ? ፍደት እቺ የህንዷ በቃ ፎቶ ላንሳሽ አሁን ለኢንስታግራም። አሁን ኢንስታግራም ላይ ፖስት እሺ ኡፍ ላይ ፊትሽ ነው እሱን አትስሚው። ያየሽ ነው አረ ኢንስታግራም ላይ ፎቶ ሄሉ በሸገሯ ቀበጥ ላይ መፖሰት አለበት። ሄሉ የሸገሯ ቀበጥ፣ ቡጡዬ የማማ ቀበጥ ላይ መፖሰት አለበት። ሁለቱም ላይ ቡጡ ያንተ አካውንት ነው የሷ እንዴ? ሁለት አካውንት ሆነ ያላት አንተ 27000 30000 ሁለት ላይ ሁለት ሰብስክራይብ ምናምን አይደለም። በጣም እያስከፋኸኝ ያለው ግን ምን ሆነ ነው? ያስከፋሽ አይደለም እኮ ግን ሹሃት አንደኛው 7 ሰዓት ነው። ይሄ ልቤ ለሁለት መከፈት ነው። መከፈት ያ ብትን እንደማለት ብሮከን ከዛ ይሄ ራሱ ከተከፈለው ልቤ የወጣ ነው። ምን ይሻላል? ምን ይሻላል? በጣም እያስከፋኝ ነው። አይ ፍቀድላትና ሂጂ በቃ ነው በቃ አሁን የት ነው የምትሄጂ? ታውቂያለሽ? ሂጂ ልብስሽን ቀይሪ፣ ሹሃት ፊትሽን አጥቢ እና ተኚ። 7 ሰዓት በቃ ነው ላንቺ ነው። እንደዚህ አይነት ነገር እንደዚህ ተልካሻ የሆነ ንግግር እንድትናገሩኝ አልፈልግም። እንዳስነካኝ እንደዚህ መሆን ነው የምትፈልጊው? እኔ ብዙ ሰው እንደዚህ ምናምን ይኸውልህ፣ እኔ ማለት ቲማቲም እንደማለት እንዲህ ስነካኝ ጥፍልቅ ያለ ይችላል። ገባህ አይደለ? ኖ ተቃቀይ ፕሊዝ። ከእቺ እዛ ውስጥ ነው የምትገቢው። ፊትሽን አጥበሽ ትተኛለሽ። ኖ እኔ ጉድ ናይት ልቀቀኝ። እንዳይ
እንደዚህ መሆን ነው የምትፈልጊው? እንደዚህ መሆን አልፈልግም። በንግግር ምናምን ጉልበት አንተ በጉልበት እሷም አለ አንተም ጉልበት አለ እሷም ጉልበት አላት። በጉልበት አታስፈራራት ማለት እኔ በእጄ ብትሰጥ በእግሬ ለማታት ይችላል። ወሰድከው ቁልፉን ስጠኝ። ኦኬ በቃ ሂጂ። ቁልፉን እየወሰድከው ነው አይደል ያለው? አንተ ግን ምን አይነት ሰው ነህ? እኔ ውሃ እንድደፋብህ ነው የምትፈልገው? ማለት ምን የሆንሽ ነው? ላይ ተረጋጊ። ነኝ ቁጭ በይ። እኔ አልቀመጥም። ልቀቅኝ። እሄዳለሁ። ምንም የምቀመጠው ነገር የለም። ሲጀመር እነዚህ ነፃነት አይሰጡሽም። አንቺ ብትሄጂ ይሻላል። ሌላ ነገር ነው አይደለ? በመስኮት ወጥቼ ይፈጠፈጥ። ኧረ ሂጂ፣ እኔ እከፍትልሻለሁ። አንተ ምንድን ነው የምትላት? ያማል እንዴ? ሻፕሲር ማለት እወጣለሁ እያልኩ እንጂ የምር እባካችሁ ጆሲ ጋንጃ ነው። ምንድን ነው የማወራው? እኔ ከእሱ ጋር አርፈሽ ተኝ በእናትሽ። አንቺ አረብሽና አርፈ የተኛ ቁልፉን ኪስ ውስጥ አድርግና ቁልፉ አንተ ዝግ ያማታ ይሄን ራሴን መጥቶ የነበር መልሶ ይሄን ለሼክ አምጥሲ አሁን አንድ ዘፈን ምረጥልኝ። በጣም ይሄ ስኬታማ ስትሆን ምዘፈን ስኬታማ ምን ብዬ ብዘፈን አሁን ትክክል ነው? ደስተኛ የሆነ ያጨብጭብ፣ ደስተኛ የሆነ ያጨብጭብ፣ ቸፕ ቸፕ ቸፕ፣ ደስተኛ የሆነ ይዘምር፣ ቸፕ ቸፕ፣ ደስተኛ የሆነ ዳርኳ ዛሬ ልጄን ዳርኳ ዛሬ ልጄን ዳርኳ ዛሬ ልጄን ዳርኳ ዛሬ ልጄን ዳርኳ ምን አይነት ቀልድ ነው የሚቀልዱት? ግን እናንተ ያማችኋል። አንቺን ፊትሽ እንደዚህ የምታበላሹ ለምንድን ነው? እሺ ወንድሜ ለፊት እየተጨነቀ ስለሚቻል የምር እንደዚህ ነገር ያደረጋችሁ ከአሁን በኋላ እውነት ሲሆን ራሱ እንዴት ነው ምናምን እንዴ አትመኑ ነው። እሺ እኔ ቤብ ደብሮ ከፈለግሽ ልሂድ። ኧረ አንተስ እኔ ቤት ልትሆን እንሄዳለን። እኔ እዚህ አድራለሁ እንጂ 7 ሰዓት ነው እኮ እና ደበረ ሆነ እናና ምን ሆነ ነው ብዙ ናንተና ጨርሻ እበላው ደግሞ ያ ለማን እንዴ ተጨራታ አለው አቻልኩም ሙዙ ፓርት ላይ አቻልኩም። ዳርኳ ዛሬ ልጄን አሁን ወደ ቤት ድረስ ውጡ፣ ከዚህ ቤት ውጡ። አዎ ሀሳቤ ከተሳካ ምን አደረገ? እግዚአብሔር ካሜራ ጋር ጭራሽ ተጠግቼ በዚህ ፊቴ ምን እንደምመስል እና እወቸው ፊቱን ይወት ተባካችሁ እዚህ እንትን ምግብ የተከለከሉ የ2 ዓመት ህፃናት ነው የሚመስሉት። በቃ ውጡ። በቃ በጣም በዚህ በሌሊት 7 ሰዓት እንደዚህ የምታደርቅ ሰው ለታች ስላላችሁ ባጃጅ ልታመሰግኑ ይገባል። ኦኬ ቁልፍ ነው። አሁን በሌሊቱ 7 ሰዓት ልትሄዱ ነው ማለት ነው። እኔ ማንም አይደለም የሚያሳዝነው፣ በዚህ ካሜራማኑ ነው ሁሌ እየመጣ እየተባለ በሰለ እንጂ Yeah,